ሰላም ሰላም እንዴት ናችሁ? ሌኒ ነኝ ከርብቃ ክሮሼ። ዛሬ ሌላ ቪዲዮ ይዤላችሁ መጥቻለሁ። የዚህን የሶፋ ትራስ ልብስ አሰራር በቀላሉ አሳያችኋለሁ። እኔ የሰራሁት 35 በ35 ሴንቲሜትር ለሆነ ትራስ ልብስ ነው። ሌሎች ሳይዞችንም በቀላሉ ዙሮችን በመጨመር ወይም በመቀነስ ልትሰሩት የምትችሉት አይነት ነው። እኔ እንደምታዩት በሶስት አይነት ከለር ሰርቸዋለሁ። ከለሩን በጣም ነው የወደድኩት። እናንተ በወደዳችሁት ከለር በአንድ አይነት ከለር ወይም ቤታችሁ ስማች በሚያረግ ከለር መስራት የምትችሉት ነው። ከዚህ በፊትም ሁለት አይነት ሌሎች የሶፋ ትራስ ልብስ አሰራር አሳይቻችኋለሁ። እሱን ቪዲዮ ያላያችሁ ሊንኩን አስቀምጥላችኋለሁ። ዛሬ እነዚህን ሶስት አይነት ክሮች እጠቀማለሁ። ክሮቹ ወፈር ያሉ ናቸው። የምታገኙ ከሆነ አንቲ ፒሊንግ ወይም ኮተን በሆነ ክር ብትጠቀሙ ብዙ ጊዜ ስንደገፈው እንዳይነጫጭ ተመራጭ ነው። 4 ሚሊሜትር ኪሮሽ መስሪያ እጠቀማለሁ። ቪዲዮውን ከወደዳችሁት ሁላችሁም ላይክ በማድረግ ጀምሩ፣ በጣም ደስ ይለኛል። ወደ አሰራሩ እንሄዳለን። የመሃሉን በዚህኛው ከለር እንጀምራለሁ። ስሊፕ ኖት ሰራለሁ እንደዚህ። ከዛ 4 ሰንሰለቶችን ሰራለሁ። 1 2 3 4 የመጀመሪያው ሰንሰለት ላይ አስገብቼ በስሊፕ ስቲች እንደዚህ ክብ ሰራለሁ። ከዛ 3 ሰንሰለቶችን እሰራለሁ። እነዚህ 3 ሰንሰለቶች እንደ አንድ ድርብ ክሮሽ ይቆጠራሉ። እዚህ ክብ ውስጥ 15 ድርብ ክሮሾችን እሰራለሁ። ከዚህኛው ጋር 16 ማለት ነው። ስለዚህ 1 2 ይሄንን አብሬ እየሰራው ሄዳለሁ። 3 4 5 16 ከዛ የመጀመሪያው 3 ሰንሰለቶች ላይ የመጨረሻው ላይ ሶስተኛው ላይ አስገብቼ በስሊፕ ስቲች ክቡን ዘጋለሁ። እንደዚህ የመጀመሪያው ዙር ነው። ሁለተኛውን ዙር ለመስራት 4 ሰንሰለቶችን ሰርቼ እጀምራለሁ። እነዚህ 4 ሰንሰለቶች እንደ አንድ ድርብ ክሮሽ እና አንድ ሰንሰለት ይቆጠራሉ። እያንዳንዱ ስቲች ላይ ያስገባሁኝ አንድ ድርብ ክሮሽ፣ ከዛ በመሃል አንድ ሰንሰለት እያደረግኩ እቀጥላለሁ። ከዛ አንድ ሰንሰለት የሚቀጥለው ላይ ሄዳለሁ። አንድ ድርብ ክሮሽ፣ አንድ ሰንሰለት፣ እያረኩ በተመሳሳይ ይሄን ዙር ጨርሳለሁ። እዛ መጨረሻውም ላይ አንድ ሰንሰለት ሰርቼ ሶስተኛው ሰንሰለት ላይ ያይዛለሁ። 1 2 ሶስተኛው ላይ አስገብቼ በስሊፕ ስቲች ዙሩን ገጥማለሁ። እንደዚህ ሶስተኛውን ዙር ለመስራት አሁን እዚህኛው ላይ በስሊፕ ስቲች ወደዚህ ሄዳለሁ። ከዛ ከዚህ ለመጀመር እንዲመቸኝ ነው 3 ሰንሰለቶችን እሰራለሁ መጀመሪያ። ከዛ አንድ ድርብ ክሮሽ እሰራና 2 ሰንሰለቶችን ሰርቼ መልሼ እዚህ ውስጥ 3 ድርብ ክሮሾችን እሰራለሁ። 2 3 ይሄ የአበባው ቅጠል ነው የሚሆነው። 3 ነበር መስራት ያለብኝ። እዚህ ጋር ዙሩን ስገጥም እዚህ ጋር አንድ ስለምሰራ ነው በዚህ ጋር 2 ብቻ የሰራሁት። 2 ሰርቼ ከዛ 3 የሚቀጥሉትን ግን 3 ነው የምንሰራው። አሁን ሁለተኛው ላይ እዚህኛው ክፍተት ላይ ዝም ብዬ አስገብቼ ነጠላ ክሮሽ እሰራለሁ። ከዛ እዚህኛው ላይ ደግሞ ይሄንን ደግማለሁ። 3 ድርብ ክሮሾችን እሰራለሁ መጀመሪያ። 2
3 ከዛ 2 ሰንሰለቶችን ሰራና መልሼ እዚህ ውስጥ 3 ድርብ ኪሮሾችን ሰራለሁ። 2 3 የሚቀጥለው የሚሆነው ነጠላ ኪሮሽ ነው። ዝም ብዬ ሄጄ አስገብቼ ነጠላ ኪሮሽ ሰራለሁ እንደዚህ። ከዛ እዚህ ጋር ይሄንን ደግማለሁ። ይሄኛውን 3 ድርብ ኪሮሾች መጀመሪያ ከዛ 2 ሰንሰለቶች መልሼ እዚህ ውስጥ 3 ድርብ ኪሮሾችን ሰራለሁ። የሚቀጥለው የሚሆነው ነጠላ ኪሮሽ ነው። ከዛ ይሄንን ደግማለሁ። 1 2 3 ከዛ 2 ሰንሰለቶችን እዚሁ ጋር ተጨማሪ 3 ድርብ ኪሮሾችን እንሰራለን። 3 እንደዚህ በተመሳሳይ ጨርሼ ዙሩን ተመልሼ እመጣለሁ። ዙሩን ጨርሼ መጨረሻ ላይ ደርሻለሁ። እዚህ ጋር አንድ ትጎድል ነበረ፣ 2 ብቻ ነው ሰርተን ሄድ ነው። አሁን 3ኛውን ድርብ ኪሮሽ እዚሁ እሰራለሁ። እዚህ ጋር ሄጄ 3ኛውን እንዲሰራና 3ኛው ሰንሰለት ላይ አያይዛለሁ እንደዚህ። አሁን 3 ነው እንደሌሎቹ። ከዛ እዚህ ጋር መሃል ላይ እመጣና በስሊፕ ስቲች አያይዛለሁ እንደዚህ። ከዛ 1 2 3 4ኛውን ዙር ነው አሁን የምንሰራው። 4 ሰንሰለቶችን ሰርቼ እነሳለሁ። 2 3 4 አሁን 4 ማዕዘን ነው እያደረግን ነው የምንሄደው። ወደዚህ ጋር ሄዳለሁ። እዚህ ውስጥ ማዕዘኖቹን የመጀመሪያው ማዕዘን ሰራለሁ። መጀመሪያ 3 ድርብ ኪሮሾች 2 3 ከዛ 2 ሰንሰለቶች መልሼ እዚህ ውስጥ 3 ድርብ ኪሮሾች ሰራለሁ። እንደዚህ ይሄ የመጀመሪያው ማዕዘን ነው የሚሆነው። ከዛ 4 ሰንሰለቶችን ሰራለሁ። 2 3 4 እዚህኛው ላይ ማዕዘን አልሰራም። ዝም ብዬ አስገብቼ ነጠላ ኪሮሽ ሰራለሁ። እንዴ አሁንም እንደገና 4 ሰንሰለቶችን ሰራለሁ። 1 2 3 4 አሁን እዚህ ጋር ሁለተኛው ማዕዘን ሰራለሁ። እዚህ ጋር ሄድና መጀመሪያ 3 ድርብ ኪሮሾችን ከዛ 2 ሰንሰለቶች ከዛ 3 ድርብ ኪሮሾች 4 ሰንሰለቶችን ሰራለሁ። የሚቀጥለው ላይ ዝም ብዬ አስገብቼ ነጠላ ኪሮሽ ሰራለሁ። አሁንም 4 ሰንሰለቶች ከዛ እዚህ ጋር የተነሳንበት ላይ አስገብቼ ነጠላ ኪሮሽ እንሰራለን። አሁን እንደዚህ ወደ 4 ማዕዘን ቀይረነዋል። አሁን የሚቀጥለውን ዙር ለመስራት እዚህ ጋር 3 ሰንሰለቶችን እንሰራለሁ። 1 2 3 አሁን ድርብ ኪሮሾችን ነው የምንሰራው። እዚህ 4 ሰንሰለት ውስጥ 4 ድርብ ኪሮሽ እንሰራለሁ። ይሄ 1 ከዛ እዚህ ጋር ሰንሰለቶቹ ልክ 4 ድርብ ኪሮሾችን 1 2 3
4 ከዛ እነዚህ ላይ እያንዳንዱ ላይ ያስገባሁኝ ድርብ ክሮሽ ሰራለሁ። 1 2 ሶስቱ ላይ አንዳንድ ሰራው። ከዛ ማዕዘኑ እንደዚህ ሆኖ እንዲቀጥልልኝ ማዕዘኖቹ ላይ አሁን 2 ነው የምሰራው፣ 2 ድርብ ክሮሾች። ከዛ 2 ሰንሰለቶች ሰርቻ አሁንም እዚህ ጋር 2 ድርብ ክሮሾች። ከዛ በዚህም በኩል እያንዳንዱ ላይ አንዳንድ ሰራለሁ። ከዚሁ ጀምሬ 1 2 3 በሶስቱም ላይ አንዳንድ። ከዛ እዚህ ጋር 4 ናቸው። በሰንሰለቶቹ ልክ 4 ድርብ ክሮሾችን ሰራለሁ። 2 3 4 ከዛ እዚህ ጋር መሃል ላይ ነጠላ ክሮሽ የሰራንበት ላይ 1 ድርብ ክሮሽ ሰራለሁ። እንደዚህ ከዛ ቀጥላለሁ። 4 ድርብ ክሮሾች ሶስት 4 ከዛ እነዚህ ላይ አንዳንድ ሰራለሁ። ሁለተኛው ማዕዘን ላይ 2 ድርብ ክሮሾች ከዛ 2 ሰንሰለቶች ሰርቼ መልሼ 2 ድርብ ክሮሾች ሰራለሁ። ከዛ እነዚህም ላይ አንዳንድ ሰራለሁ። እንደዚህ ነው የሚሆነው። በተመሳሳይ ጨርሼ ዙሩን ጨርሼ ተመልሼ እመጣለሁ። እንደዚህ ዙሩን ጨርሼ ተመልሻለሁ። የመጨረሻው ላይ እዚህ ከ3 ሰንሰለቶች ነው የሰራ ነው መጀመሪያ። የሶስተኛው ላይ አሁንም አስገብቼ ዙሩን ዘጋለሁ። እንደዚህ አሁን የሚቀጥለውን ዙር ለመስራት 4 ሰንሰለቶችን ሰራለሁ። 1 2 3 4 አሁንም እነዚህ 4 ሰንሰለቶች እንደ 1 ድርብ ክሮሽ እና 1 ሰንሰለት ነው የሚቆጠሩት። እችን የመጀመሪያውን ይሄንን ዘልና የሚቀጥለው ላይ ድርብ ክሮሽ ሰራለሁ። ከዛ 1 ሰንሰለት 1 ዘልና 1 ድርብ ክሮሽ 1 ሰንሰለት አንዳንድ እየዘለልኩኝ ድርብ ክሮሾችን ሰራለሁ። 1 ሰንሰለት 1 ዘላለሁ፣ 1 ሰንሰለት 1 እችን ዘለና ማዕዘን ውስጥ መጀመሪያ 2 ልክ እንደዚህ 3 ሳይሆን 2 ሰርተን 2 ሰንሰለቶች ከዛ እንደገና 2 እንዲህ ነው የምንሰራው ከዚህ በኋላ። ከዛ 1 ሰንሰለት እንሰራና እቺ የመጀመሪያዋን ዘልዬ እዚህኛው ላይ 1 ድርብ ክሮሽ 1 ሰንሰለት 1 ድርብ ክሮሽ እንደዚህ እያረኩኝ ይሄንን ዙር ሰራለሁ።
እንደዚህ እያደረኩ ዙሩን ጨርሼ ተመልሼ እመጣለሁ። እንደዚህ አሁንም የዙሩ መጨረሻ ላይ ደርሻለሁ። በዚሁ ክር መጨረስ ትችላላችሁ። በአንድ አይነት ክር መስራት ከፈለጋችሁ አሁን ክር እቀይራለሁ። እኔ እንዴት እንደመቀየር አሳያችኋለሁ። የመጨረሻው ላይ አሁንም ሶስተኛው ሰንሰለት ላይ ሄጄ ይሄንን ክር ስቤ አላወጣም። ሌላ ከለር ይሄንን ለምሳሌ በግሬው ይሄንን እንዲህ ስቤ ያወጣል። የተለያየ ዘዴ አለ እንደዚህ ክር ለመቀየር። እኔ ግን የምጠቀመው እንዲህ ነው። ይሄኛውን እቋጥረዋለሁ እንደዚህ ከዛ ይሄንን እቆርጠዋለሁ። አንድ ሁለት ሶስት ሰንሰለቶችን ሰርቼ እጀምራለሁ። በዚህኛው ከለር ደግሞ ከዚህ በኋላ በቃ በጣም ቀላል ነው። እነዚህን ሁለት ዙሮች የደጋገሙ መስራት ብቻ ነው የምትፈልጉት ርዝመት ድረስ። አሁን ይሄኛውን ዙር ነው የምደግመው። ከዛ ደግሞ ይሄኛውን ዙር እያፈራረቀን ድርብ ኪሮሽ ብቻ ሰራለሁ። እዚህ ጋር አንድ፣ የሚቀጥለው ላይ እነዚህን አብሬ እየሰራው ነው የሚሄደው። በኋላ ለብቻ እንደገና ከማስገባ እዚህ እየሰራው ይሄዳል። እያንዳንዱ ስቲች ላይ ነው መስራት ያለባችሁ። የሚቀጥለው እዚህ ነው። እያንዳንዱ ላይ ድርብ ኪሮሽ ነው የምሰራው። እዚህም ጋር ስደርስ እንደዚህ ማዕዘኖቹ ጋር ሁለቱም ላይ ሰራለሁ መጀመሪያ። እንደዚህ ከዛ እዚህኛው ላይ ሰንሰለቶቹ ላይ እንደነገርኳችሁ በዚህ ከዚህ በኋላ ሁለት ሁለት ነው የምንሰራው። መጀመሪያ ሁለት፣ ከዛ ሁለት ሰንሰለቶች ሰርቼ እንደገና ሁለት፣ ከዛ ከዚህ ጋር ነው የምጀምረው ሁለቱም ላይ እንደዚህ እያረኩኝ ተመሳሳይ ነው። ከዚህ በኋላ በምትፈልጉት ከለር እየቀያየራችሁ ይሄንን ነው መደጋገም ነው። መጨረሻ ላይ ስንደርስ ነው የምንገናኘው። ከዚህ በኋላ ጨርሼ ተመልሻለሁ። እዩት እንዴት እንደሚያምር አያምርም? ጠቅላላ ከዚህ ጀምሮ 25 ዙሮችን ነው የሰራሁት። እናንተ እንደ ትራሳችሁ ሳይዝ ዙሮችን መመጠን ትችላላችሁ። የጨረስኩት ዙሩን እዚህ ድፍኑ ድርብ ኪሮሽ ብቻ ባለው ዙር ላይ ነው፣ ለማያያዝ እንዲመች ነው ይሄ ክፍተቱ ላይ ያልጨረስኩት። አሁን ይሄንን ገለብጥና ይሄ የውስጡ በኩል ነው፣ መልኩ በዚህ በኩል ነው። ከዛ ትራሱን እንዴት እንደማያያዝ አሳያችኋለሁ። እንደዚህ አስቀምጠዋለሁ። ማዕዘኖቹን በዚህ በመሃሉ በኩል እያረኩኝ ማለት ነው። ከዛ ይሄንን እንደዚህ ወደ ውስጥ፣ ይሄኛውን እንደዚህ አያይዘዋለሁ አራቱም በኩል። እዚህ ጋር ምልክት አድርጋለሁ የዚህ መሀል ላይ ማለት ነው። የዚህኛው ሳይድ መሀል ላይ ነው። በዚህም አረጋለሁ፣ በዚህም ለማያያዝ እንዲመቸኝ ነው። ከዚህ ተነስቼ ሳያይዝ እዚህ ጋር
እንደዚህ እንዳይዛነፍ ምናምን ነው እኩል ሆኖ እንዲያልቅልን ቆጥሬ ስቲቾቹን ነው መሀል ላይ ያደረኩት። ስለዚህ በዚህ በኩል ይሄንን ሙሉውን አያይዘዋለሁ። ይሄኛውንም እዚህ ድረስ አያይዘዋለሁ ሙሉውን። እነዚህን ግን ግማሽ ግማሽ ላይ ተዋቸዋለሁ እዚህ ጋር ለማውጣት ለማስገባት እንዲመቸኝ። ከዛ እዚህ ጋር እንቋጥረዋለን። መቋጠሪያ እንሰራና እንደሱ ነው የምናደርገው። ሳይዙን ስታዩት ራሱ ላይ ለምሳሌ እንደዚህ አሁን ይሄ ግጥም አላለም አይደል? በኋላ ሲሰፋ ግን ክር ስለሆነ እንደዚህ ይገጥማል። ስለዚህ በጣም እንዲትርፍ እስኪል ድረስ አድርጋችሁ አትስሩት። ትንሽ እንደዚህ ቢሆን ሲሰራ ራሱ ይገጥማል። እንደዚህ አድርጋችሁ መጨረስ ትችላላችሁ የእናንተን እንደ ትራሳችሁ ሳይዝ። አሁን እናያይዛለን። ትራሱን አውጥቼ እንደዚህ መጥቻለሁ። ለመያዝ እንዲመቸኝ ነው። ከዚህ ጀምራለሁ። ከአንዱ ሳይድ መጀመር ትችላላችሁ። እዚህ ጋር እንዳልኳችሁ ይሄንን ቆጥሬ ነው ምልክት ያደረኩት መሀል ላይ ያደረኩት። ስለዚህ ከዚህ ጋር እጀምራለሁ። በዚሁ በተመሳሳይ ክር እጀምራለሁ። ይሄንን አወጣና ይሄንን የማያያዣ ዘዴ የተለያየ ዘዴ መጠቀም ትችላላችሁ። ለምሳሌ በመርፌ መስፋት ትችላላችሁ። እኔ በኪሮሽ መስሪያ አያይዘዋለሁ፣ በነጠላ ኪሮሽ። እዚህ ጋር እንዲያስገብቼ ክሩን ስቤ እንደዚህ ያወጣለሁ። ከዛ እዚህ ጋር እንዲጠምቅልኝ አንድ ሰንሰለት እሰራለሁ። ከዛ ሁለቱንም ሳይድ እንዳይዛነፍ እያደረኩኝ አያይዛለሁ። እያንዳንዱን አንድ በዚህ አንድ በዛ። ይሄ ቀላል ዘዴ ነው። እንደዚህ በነጠላ ኪሮሽ እንዳይዛነፍ ብቻ መጠንቀቅ ነው እንጂ ቀላል ነው። መስፋትም ከቀለላችሁ በመርፌ ማያያዝ ይቻላል። እንደዚህ በሁለቱም በኩል እንደዚህ ያያያዝኩ እሄዳለሁ። እንደዚህ ነው የሚሆነው። ይሄንን ጨርሼ ሁሉንም ሳይድ አያይዤ መጨረሻ ላይ እመጣለሁ። ገጥሜ ተመልሻለሁ። እንዳልኳችሁ አንደኛውን ሳይድ ይሄንን ግማሽ ግማሽ ላይ ብቻ ነው ያደረኩት፣ ለማውጣት እንዲመች ነው፣ ክፍት እንዲሆን። እችኛዋን እንቋጥራታለን። ለመቋጠሪያ እንዲሆን እንደዚህ ወፈር አድርጌ ሰርቻለሁ። ይሄንን እንደዚህ እዚህኛውም ሳይድ እንደዚህ አስገብቼ መቋጠር ነው። ሌላም ዘዴ እናንተ ካላችሁ ማድረግ ይቻላል። ይሄን ግን እንደዚህ ቋጠሯን ፈቶ ለማጠብ ሲፈለግ ማውጣት ይቻላል። በዚህ መልኩ የዛሬውን ጨርሰናል። እንደወደዳችሁት ተስፋ አድርጋለሁ። ሁላችሁም ሞክሩት። በጣም ቀላል ነው። ሌላ ቪዲዮ እስከምንገናኝ ቻው።